በቀን 5 ጊዜ ሙስሊም የሚሰግደው ለምንድን ነው? አንተ ለአባት ብለን የምትሰግደው፣ ለሚስት ብለን የምትሰግደው ምንም ፈልገህ ነው? ውዱእ አድርገህ የምትቆም አላህን ሱብሓነሁ ወተዓላ ፈልገህ። ማንም ሰው ያንን ከቦታ ላይ ቆጥሮ ይችላል። ውዱእ ልታረግ ስትነሳ አላህ ያያል ሱብሓነሁ ወተዓላ፣ የእሱን ትእዛዝ ለማክበር። አፈነጅዐሉል ሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን ይላል። ሙስሊሞችን ለኔ መርሐባ ያሉትን ከአመፀኞች ጋር እኩል እናደርጋለን? እንዴት ሆናችሁ ነው እንደዚህ አይነት ፍርድን የምትሰጡት? ይላል አላህ ሱብሓነሁ ወተዓላ። አማኝ ማዕሲያ ውስጥ እንዳይገባ ለአመፀኞች የተናገረው ንግግር አለ። አላህ ሱብሓነሁ ወተዓላ ለሙናፊቆች የተናገረው ንግግር አለ። ሙናፊቅ ውስጥ እንዳንገባ ሙናፊቆችን እንዲህ ብሏል፣ አላሁመ ላ ተጅዐልና ሚንሁም፣ ከነሱ እንዳታረገን እንልና እነዚህ የሙናፊቆች ባህሪያቶች ነው ተብሏል ብለን እናስተላልፋለን። ሰውየውን ቀጥሮ በሰዓቱ ላይገኝ ይችላል። ካልተገኘ አንዱ የሙናፊቅ ባህሪ ነው። ቃል ገብቶ ላይፈጽም ይችላል። አንዱ የሙናፊቅ ባህሪ ነው። ግን ይሄ ከላይ ሙናፊቅ ነው ብሎ ለመናገር አላህ ሱብሓነሁ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ አመኑ ሊማ ተቁሉነ ማ ላ ተፍዐሉን እያለ ሱብሓነሁ ወተዓላ ሙሉን አይተህ ሙናፊቅነት ቀልብ ላይ ያለ ነገር ነው። አንተና እኔ የምናውቀው አይደለም። ከስራው መሃል አንዱን አንተም ሊኖርብህ እኔም ሊኖርብኝ ይችላል። ሁላችንም የሆነ ሰዓት ላይ ዊክ ነን እኮ። ግን ያ ሙሉ ስም ለአንድ አማኝ አይሰጥም። እና ይህንን ያነሳሁት በምን ምክንያት ነው? አላህ ሱብሓነሁ ወተዓላ አማኞችን የሚያናግርበት ወይ ነው። አመፀኞችን አናግሮ ቀልብህ ይደነግጥና ለአማኞች ያለውን ንግግር ስትሰማ ኢቨን ትንሽ የምሰራትን ስራ ያይልኛል ብለህ ትደሰታለህ። ይሄን እኮ ቃል ገብቷል አላህ ሱብሓነሁ ወተዓላ። ለምንድን ነው አላህ ሱብሓነሁ ወተዓላ ከእኛ ጋር ያላችሁን ሊቃ የቂያማን ቀን የረሳችሁ የሚላቸው ቁርአን ላይ እነሱን? እኛ ግን ሊቃ አለን። የቂያማ ቀን አላህ ሱብሓነሁ ወተዓላ የሚመነዳ ምንዳ ብለን ምንጠብቀዋል። ሊቃ ሃዘል የውም ከማ ነሲናኩም ሚን ቀብል ከማ ነሲቱና ሚን ቀብል አልየውመ ነንሳኩም። እንደዛ እኮ ነው የሚለው አላህ ሱብሓነሁ ወተዓላ። ዛሬ እንረሳችኋለን እንደረሳችሁ። ይህንን ስታይ ሙስሊም 5 አውቃት ሶላት የሚሰግደው ዱንያ ላይ አላህን ሱብሓነሁ ወተዓላ በሶላቱ ያልተገናኘ የቂያማ ቀን አያገኘውም የሚሉ አሉ። ለምንድን ነው 5 አውቃት ሶላት ጌታችን የምንገናኝበት እኮ ነው ማስታወሻችን። እሱን ለማግኘት እኮ ነው ሶላት የምንቆመው አይደል? ሱብሓነሁ ወተዓላ ይሄ ዝም ብሎ አይተውም። ሱብሓነል ኻሊቅ ሱረቱ ነጅም ላይ ነው። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ፣ ለሰው ልጅ የለውም የሮጠበት ነገር ቢሆን እንጂ። ወአነ ሰዕየሁ ሰውፈ ዩራ። ሰዒ ማለት ምንድን ነው? ስትነሳ ልትሰግድ፣ ውዱዕ ስታረግ፣ ዚክር ለመዝከር ስትነሳ፣ ቅያም ሌይል ለመቆም ስትነሳ፣ ቁርአን ልትቀራ ስትነሳ፣ አንዷም የሮጠበት እዚህ ምድር ላይ የሮጠበት ነገር። 2 አይነት ሩጫ አለ። ለዱንያ እንሮጣለን። ለዱንያ በምን አይነት ሁኔታ ነው የምንሮጠው? ለአኺራ ደግሞ እንሮጣለን። የሮጠበትን ነገር የቂያማ ቀን ያው ثم يجزى جزاء له የሚሰጠው ስጦታ ምን ማለት ነው? ይሄን ስታይ ኢባዳ ስታረግ